እንደምናችሁ ሼባው ነኝ። ወደ ዋናው ጉዳይ ከመግባቴ በፊት በሚቀጥለው ዓመት ለሚኖረው የቲክቶክ አዋርድ በቤስት የሽማግሌዎች አዋርድ እንግዲህ እንደምትመርጡን ተስፋ አደርጋለሁ። የሽማግሌዎች አዋርድም ቢካተትበት የሚል ሀሳብ እየሰጠው ነው። ማለት ቤስት አዳልት ኢንፎርማቲቭ ኮንቴንት ብላ ብላ። ኤኒዌይስ ወደ ዋናው ጉዳይ ልግባ። ለሚቀጥለው ዓመት እንግዲህ እግዚአብሔር በሰላም ካቆየን የምትመርጡኝ ካላችሁ አሁኑ ኮሜንት ላይ ማሳወቅ ትችላላችሁ። እንመርጣለን ማለት ትችላላችሁ። ወደ ዋናው ጉዳይ ልግባና ምን መሰላችሁ፣ ከሲቪል ሰርቪስ የዲሲፕሊን ጉዳዮች ጋራ ብዙ ጥያቄዎች እየቀረቡልኝ ስለሆኑ ነው። ማለቴ በሌበር ሎ የሚካተቱትን ማለት አይደለም። ማለት ያው የሌበር ሎ ታውቃላችሁ፣ በአሰሪና ሰራተኛ አዋጁ በሱ ጎቨርን የሚደረጉትን ሰራተኞች ሳይሆን በሲቪል ሰርቪስ ብቻ በአሰሪና ሰራተኛ ጎቨርን ስለሚደረጉት የዲሲፕሊን ጉዳይ እና ፕሮሲጀሩ በሚቀጥለው ቪዲዮ ሰራላችኋለሁ። አሁን ግን በተጠየቁት መሰረት የቅርብ አለቆቻችን ዝም ብለው ሊቀጡን ይችላሉ ወይ፣ የዲሲፕሊን እርምጃ ሊወስዱብን ይችላሉ የሚል ጥያቄዎች ስለቀረቡልኝ ነው ለዚህ ማብራሪያ መስጠት ፈልጌ ነው። የተወሰኑ ሰዎች የቅርብ አለቃይ የጽሁፍ ማስጠንቀቂያ ሰጠኝ፣ ደሞዝ ቀጣኝ እያሉ ጥያቄ ስላቀረቡልኝ ነው። እንግዲህ በሲቪል ሰርቪስ እንደሚታወቀው የመንግስት ሰራተኞች የዲሲፕሊንና የቅሬታ አቀራረብ አፈጻጸም መመሪያዎች አሉ፣ በፌዴራል ደረጃም በክልል ደረጃም ማለት ነው። እና ምን መሰላችሁ፣ በእነዚህ ደንቦች መሰረት የዲሲፕሊን ስነስርዓት አወሳሰድ ፕሮሲጀር አለው፣ ቅደም ተከተል አለው። ዝም ብሎ መቅጣት አይቻልም ለማለት ነው። እና ከዛ በፊት ግን የዲሲፕሊን ጥፋቶችና ቅጣቶች ምንድን ናቸው የሚለውን ነገር ማወቅ ይጠበቅብናል። እንግዲህ ቅጣት ዓላማው ጥፋት በፈጸሙ ሰራተኞች ላይ በጥፋታቸው ተጸጽተው ወደፊት ብቁና ታማኝ ዜጋ እንዲሆኑ ማሻል ነው እንጂ በጥላቻና በቂም በቀል የአእምሮ እና የአካላዊ ጉዳት በእነሱ ላይ እንዲደርስ ሞራላቸውን በሚነካ ሁኔታ ዝም ብሎ እንዳመጣላቸው መቅጣት ማለት አይደለም። እና በዚሁ በሲቪል ሰርቪስ የዲሲፕሊን እና የቅሬታ አቀራረብ አፈጻጸም ደንቦች መሰረት የተለዩ ሁለት አይነት የዲሲፕሊን ጥፋቶች አሉ። ቀላል የዲሲፕሊን ጥፋትና ከባድ የዲሲፕሊን ጥፋቶች የሚባሉ አሉ። እነዚህ ሁለቱ የዲሲፕሊን አይነቶች የሚመሩበት የፕሮሲጀራል ኢንኳየሪ አለ። ማለት የዲሲፕሊን ቅጣቱ የሚፈጸምበት ሁለት አይነት ኢንኳየሪ አለ። ይሄም የተፋጠነ ስነ ስርዓትና መደበኛ ስነ ስርዓት ይባላል። የተፋጠነ ስነ ስርዓት በቀላል የዲሲፕሊን ጥፋት የሚቀጡ ሰራተኞች ቅጣቱን ለመስጠት የምንከተለው የዲሲፕሊን አወሳሰድ ስነ ስርዓት ነው የተፋጠነው። መደበኛው ደግሞ በከባድ የዲሲፕሊን ቅጣት የሚቀጡት እነሱን ለመቅጣት የምንከተለው ቅደም ተከተል ነው ማለት ነው። እንግዲህ የዲሲፕሊን አይነቶች የዲሲፕሊን ቅጣት አይነቶች ሁለት ናቸው ብያችኋለሁ። አንደኛው ቀላል ነው። በቀላል የዲሲፕሊን ቅጣት ውስጥ የሚካተቱት የቃል ማስጠንቀቂያ መስጠት፣ የጽሁፍ ማስጠንቀቂያ መስጠት፣ የ15 ቀን ደሞዝ እስከ 15 ቀን ደሞዝ የሚደርስ ቅጣት መቅጣት፣ እነዚህ በቀላል የዲሲፕሊን ቅጣቶች ውስጥ የሚመደቡ ናቸው። በከባድ የዲሲፕሊን ቅጣቶች ደግሞ የሚመደቡት ምን መሰላችሁ፣ እስከ 3 ወር የሚደርስ ደሞዝ መቅጣት፣ እስከ 2 ዓመት የሚደርስ ከደሞዝም ከስራ ደረጃም ዝቅ ማድረግ፣ ከዛ ደግሞ ከስራ ማሰናበት ናቸው ማለት ነው። ግልጽ ነኝ። ስለዚህ እነዚህን የዲሲፕሊን ጥፋት አይነቶችን እንግዲህ የዲሲፕሊን ጥፋት አይነቶችን ዘርዝሬ ለማስቀመጥ ጊዜ ስለማይበቃኝ ወደ ምንድነው ማመራችሁ፣ የዲሲፕሊን ቅጣት እንዴት ይሰጣል ነው። የዲሲፕሊን ቅጣት ማንም የስራ መሪ ከመሬት ተነስቶ አንድ ሰራተኛ አጠፋ ብሎ መቅጣት አይችልም። የተፈቀደለት የቃል ማስጠንቀቂያ መስጠት እንዲሁም የጽሁፍ ማስጠንቀቂያ መስጠትና እስከ 15 ቀን ደሞዝ የሚደርስ ቅጣት መስጠት ይችላል። ግን እሱም ፕሮሲጀር አለው። ምንድነው? በመጀመሪያ ደረጃ አንድ ሰራተኛ ጥፋት አጥፍቷል ተብሎ ሲታመን የስራ ኃላፊው ወይም የስራ ሂደቱን ቡድን መሪው ሊሆን ይችላል ስለ ቅጣቱ ዝርዝር ለሰው ኃይል ይጽፋል፣ ክስ እንዲመሰረት። የሰው ኃይል አስተዳደር ቡድን እንደ አቃቢ ህግ ሆኖ የክስ ዝርዝሩን ያዘጋጃል። ክስ ዝርዝር ያዘጋጃል። ከዛ በኋላ
ዲሲፕሊን ኮሚቴዎች አሉ የተቋቋሙ በየሴክተሩ። ለነዛ የዲሲፕሊን ኮሚቴዎች ክሱን ያቀርባል። ከዛ ዲሲፕሊን ኮሚቴዎች እንደ ዳኛ ሆነው ጉዳዩን ክሱን ይሰሙታል። ሰራተኛው ጥፋቱን አጥፍቷል አላጠፋም የእምነት ክደት ቃል እንደ መደበኛ ፍርድ ቤት ይጠየቃል። አጥፍቻለሁ ብሎ ካመነ የዲሲፕሊን ኮሚቴው በጉዳዩ ላይ ይመጥነዋል ያለውን ቅጣት እንደ ውሳኔ ሀሳብ ለመስሪያ ቤቱ የበላይ ኃላፊ ያቀርባል። የመስሪያ ቤቱ የበላይ ኃላፊ የዲሲፕሊን ኮሚቴውን የውሳኔ ሀሳብ ተመስርቶ ወይ ያጸነዋል ወይ ያሻሽለዋል። አሻሽሎ ወይ አጽንቶ ይወስናል ማለት ነው። እና ቀደም የዘረዘርኩላችሁ ቀላል የዲሲፕሊን ጥፋቶች ከሆኑ የስራ ሂደቱ ወይም የመስሪያ ቤቱ የበላይ ኃላፊ የቀረበለትን የውሳኔ ሀሳብ ተመስርቶ ውሳኔ በራሱ ይሰጣል ማለት ነው። ከስራ የሚያስባርር ከሆነ ግን ጉዳዩ የቀረበለትን የውሳኔ ሀሳብ ከስራ የሚያስባርር የሚታየው በመደበኛው ኢንኳየሪ ነው። ኦኬ ስነ ስርዓቱ ያው ክስ ከማቅረብ ጀምሮ ያለው መከላከል ድረስ ይሄዳል ማለት ነው። አንድ ሰራተኛ ጥፋቱን አጥፍታል ከተባለ አላጠፋውም ብሎ ከካደ ምስክሮች ይሰሙበታል። ከዛ የሰነድ ማስረጃም ይቀርብበታል። እነዚህን እንዲከላከል ቀጠሮ ይሰጧል። በአግባቡ ከተከላከለ ያሸንፋል ማለት ነው። ካልተከላከለ አያሸንፍም ማለት ነው። እንግዲህ ካላሸነፈ የቅጣት ውሳኔ አስተያየት ለመስሪያ ቤቱ የበላይ ኃላፊ የዲሲፕሊን ኮሚቴው ያቀርባል። የመስሪያ ቤቱ የበላይ ኃላፊ ከስራ የሚያስወጣ ከሆነ ጉዳዩ ከስራ የሚያስባርር ከሆነ ለመስሪያ ቤቱ ፕሮሰስ ካውንስል ወይም ለበላይ የማኔጅመንት አካላት ያቀርብና ያስወስናል። ሰራተኛው በዚህ ሁኔታ ከስራ እንዲሰናበት ይደረጋል ማለት ነው። ክሊር ነኝ አይደል? ስለዚህ ማንም የስራ መሪ ይህን ፕሮሲጀር ሳይከተል በራሱ ውሳኔ ከሰጠ ቅሬታችሁን እንግዲህ ለሚመለከተው አካል የቅሬታ ሰሚ አካል አለ። በክፍለ ከተማም ደረጃ ለእነሱ ማቅረብ ነው ያለባችሁ ማለት ነው። እና ከዛ የዘለ የቀላል ዲሲፕሊን ቅጣቶችን በተመለከተ ያው ቅሬታ ማቅረብ ነው የሚፈቀደው፣ ግን ይግባኝ ስለሌለው ጉዳያችሁን የቀላል ዲሲፕሊን ጉዳይ እና የከባድ ዲሲፕሊን ቅጣቱን በተመለከተ የተወሰደባችሁ እርምጃ ትክክል አይደለም ብላችሁ ካመናችሁ የሲቪል ሰርቪስ ሰራተኞች በሲቪል ሰርቪስ ኮሚሽን ውስጥ የተቋቋመ የአስተዳደር ፍርድ ቤት አለ። እዛ ይግባኛችሁ ማቅረብ ትችላላችሁ ማለት ነው፣ ይርጋ ገደብ ጊዜው ሳያልፍ። ነገር ግን በይግባኝ እዛ ማይቀርቡ ማይሰሙ የዲሲፕሊን ጥፋቶች አሉ፣ ከስራ የተባረራችሁበት በአዋጁ ላይ የተቀመጡ ማለት ነው። ገባችሁ? ከበድ ያሉ የጥፋት አይነቶች አሉ። እነሱም በዝርዝር ሌላ ጊዜ ነግራችኋለሁ። የአስተዳደር ፍርድ ቤቱ ጉዳያችሁን አይቶ ከተቀበለ በኋላ የሚሰጠውን ውሳኔ በዛ ቅሬታ ካለባችሁ የፍሬ ነገር ጉዳይ ከሆነ ቅሬታችሁ የመጨረሻ ውሳኔ ነው። በቃ ከዛ ላይ ይግባ የምትሉበት የሚቀጥል ሃይራርኪ አይኖርም። የህግ ስህተት የህግ ነጥብ ችግር አለበት ብላችሁ ካመናችሁ ከፍተኛ ፍርድ ቤትን ዘላችሁ ይግባኛችሁን ለጠቅላይ ፍርድ ቤት ታቀርባላችሁ። ጠቅላይ ፍርድ ቤት ይሰማችኋል ማለት ነው። ተግባባን አይደለ? እና የዲሲፕሊን እርምጃ አወሳሰድ እንደዚህ ነው በሲቪል ሰርቪስ ውስጥ። በሚቀጥለው ቪዲዮ ደግሞ የሲቪል ሰርቪስ ያልሆኑ በአዋጅ ቁጥር 1156/2011 መሰረት በአሰሪና ሰራተኛ አዋጁ የሚተዳደሩ ሌሎች መስሪያ ቤቶችን በተመለከተ የዲሲፕሊን ቅጣት አወሳሰድና የቅሬታ አቀራረብ ፕሮሲጀሩን ደግሞ አወራላችኋለሁኝ። ይህን ቪዲዮ ሪፖስት አድርጉ። የሲቪል ሰርቪስ የብቃት ምዘና ጥያቄዎች ከነመልሶቻቸው ዩቲዩብ ላይ አሉላችሁ። ብዙዎች እየገቡ እየተዘጋጁ እየተዝናኑበት ነው እና በእያንዳንዱ ሴክተር ቀስ በቀስ ቪዲዮዎቹ እዛ ላይ ይለጠፋሉ። ይመቻችሁ። ዩቲዩቤን ሰብስክራይብ ማድረጋችሁን እንዳረሱ። ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። ይመቻችሁ። ደህና ደሩ።